ካኖን ካሜራ ላይ ግዴታ ማወቅ ያለባችሁን ሴቲንጎች ነው ማሳያችሁ። እነዚህን ሴቲንጎች ማወቃችሁ የወርክ ፍሏችሁን ጥሩ ከማድረግ ባለፈ እንዲሁም ደግሞ እናንተን ጥሩ የምትባሉ ወይም ደግሞ ጎበዝ የምትባሉ ፎቶግራፈሮች፣ ቪዲዮግራፈሮች እንደሆናችሁ የሚገልጹ ናቸው። እነዚህን ሴቲንጎች ግዴታ ማወቅ አለባችሁ ብዬ አስባለሁ። የወርክ ፍሏችሁን ጥሩ ከማድረግ አንጻር እናንተም ደግሞ ሙያችሁን ከማሳደግ አንጻር ግዴታ እነዚህን ሴቲንጎች ማወቅ አለባችሁ ብዬ አስባለሁ ማለት ነው። እርግጠኛ ነኝ እንደምትጠቀሙ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በዚህ ዩቲዩብ ቻናል እናንተን ይጠቅማችኋል ብዬ የማስባችሁን ስራዎች ይዤላችሁ ቀርባለሁ ማለት ነው። ካሜራችን ላይ ወይም ደግሞ ካኖን ካሜራ ላይ ማወቅ ካሉብን ነገሮች በጣም አስፈላጊ ነገሮች እንግዲህ አንደኛው እንግዲህ ምንድነው የመጀመሪያው እዚህ ጋር ማኑዋል ላይ ከገባን በኋላ የመጀመሪያው ላይ ኢሜጅ ኳሊቲ የሚል አለ። እዚህ ጋር ዝቅ ስንል ምን የሚል አለ? እዚህ ጋር ኢሜጅ ሪቪው የሚል አለ። ይሄ ኢሜጅ ሪቪው ምንድነው የሚጠቅመን? ፎቶ በምናነሳበት ጊዜ ፎቶ ያነሳነውን ፎቶ ስክሪናችን ላይ የሚያሳይበት ፍጥነት ማለት ነው። ይሄ ምንድነው የሚጠቅመን? ስራ በምንሰራበት ሰዓት ላይ ወርክ ፍሏችን ጥሩ እንዲሆን ይጠቅመናል ማለት ነው። እዚህ ጋር ሴት ብለን ስንገባ እንደምታዩት 4 ሰከንድ አለ፣ 8 ሰከንድ አለ፣ እንዲሁም ደግሞ እዚህ ጋር ኦፍ የሚል አለ ማለት ነው። 4 ሰከንድ ስናደርገው ወይም ደግሞ የመጨረሻውን ማክሲመም ቁጥሩን ስናደርገው ምንድነው ያነሳነውን ፎቶ ስክሪናችን ላይ ዲስፕሌይ ለማድረግ የሚፈጅበት ሰከንድ ምን ይሆናል? ቁጥሩ ይጨምራል ማለት ነው። ምክንያቱም ይሄ ደግሞ ምንድነው አንደኛ ታይማችንም ሊወስድብን ይችላል ማለት ነው። ሌላው ደግሞ ምንድነው ኦፍ ስናደርገው ደግሞ እዚህ ጋር ኦፍ ስናደርገው ደግሞ ፎቶ በመናነሳበት ጊዜ እቺ የዲስፕሌይ በተኗን ካለካናት በቀር ዲስፕሌይ አያደርግልንም ማለት ነው። ይሄኛውን ግን ሴት አድርገተነው 2 ሰከንድ ላይ አድርገተነው ካስቀመጥነው ምንድነው የሚያደርገው? ልክ ፎቶ አንስተን ልክ ስክሪናችን ላይ የሚያመጣበት ሰከንድ ምን ይሆናል? 2 ሰከንድ ይሆናል። አውቶማቲካሊ የራሱ በ2 ሰከንድ ውስጥ ያነሳነውን ፎቶ ዲስፕሌይ ያደርግልናል ወይም ደግሞ ያሳየናል ማለት ነው። ኦፍ ከሆነ ግን የዲስፕሌይ በተኗን ካለካናት በቀር ምንም ነገር ዲስፕሌይ አያደርግልንም። እንዲሁም ደግሞ ማክሲመም ቁጥሩን ካደረግነው ደግሞ ምንድነው የሚሆነው 8 ሰከንድ ላይ ካደረግነው ያነሳነውን ፎቶ ስክሪን ላይ ለማሳየት የሚፈጅበት ሰከንድ ነው ማለት ነው። ስለዚህ 2 ሰከንድ ላይ አድርጎ ፎቶ ማንሳት የወርክ ፍሏችን ጥሩ እንዲሆን። በሁለተኛ ደረጃ የምናየው እንግዲህ ምንድነው ካሜራችን ላይ ሚሞሪ ካርድ ሳይገባ ምንም አይነት እንቅስቃሴ ካሜራችን እንዳያደርግ ነው። አንዳንድ ጊዜ ፎቶ በምናነሳበት ሰዓት ላይ ምንድነው ይህንን ሴቲንግ ካላስተካከል ነው ዝም ብሎ ፎቶ ያነሳል። ያነሳነውን ፎቶ ስክሪናችን ላይ ዲስፕሌይ ያደርግልናል። እነኛ ሚሞሪ ያለው መስሎን በጣም ብዙ ፎቶዎችን ልናነሳ እንችላለን። ግን ያንን ፋይል ልክ ኮምፒውተር ላይ እንገልበጠው ስንል ሚሞሪ ካርድ የለውም ማለት ነው። ያ ሲሆን ደግሞ ያላስፈላጊ ነገር ውስጥ ሊከተን ስለሚችል ያለ ምንም አይነት ሚሞሪ ካርድ ካሜራችን እንዳይንቀሳቀስ ለማድረግ ምንድነው የምናደርገው? እዚህ ጋር ማኑዋል ላይ ከገባን በኋላ እዚህ ጋር የመጀመሪያው ስቴፕ ላይ ምንድነው የምናደርገው? እዚህ ጋር አሁን እንደምታዩት ፎቶ በማንሳበት ሰዓት ላይ ይሄ ካሜራው ሚሞሪ ካርድ የለውም። እዚህ ጋር እንደምታዩት አሁን ፎቶ ለማንሳት ስሞክር እንደምታዩት ፎቶ እያነሳን ያለው ያነሳሁትን ፎቶ ስክሪን ላይ እንደዚህ እንደምታዩት ዲስፕሌይ ያደርግልኛል። አንዳንዱ ካሜራዎች ኖ ሚሞሪ ካርድ ይላል። አንዳንዱ ካሜራዎች ደግሞ ምንም አይነት ጽሁፍ አይኖራቸውም። ያነሳችሁትን ፎቶ ብቻ ዲስፕሌይ ያደርግላችኋል። ያ ደግሞ በጣም ነው የሚሸውዳችሁ። ይህንን ነገር የምንቀርፍበት ሴቲንግ እንግዲህ ምንድነው ማኑዋል ላይ እንገባለን። ማኑዋል ላይ ከገባን በኋላ እዚህ ጋር ሪፕለስ ሻተር ዊዛውት ካርድ የሚል አለ። ይሄ ምንድነው ሻተራችን ያለ ምንም አይነት ሚሞሪ ካርድ እንዳይንቀሳቀስ ነው የሚያደርግልን ማለት ነው። እዚህ ጋር ሴት ብለን እንገባለን። ከዛ እዚህ ጋር ኢኔብል እና ዲሴብል የሚል አለ። ዲሴብል ላይ እናደርገዋለን። አሁን እንደምታዩት ቀደም ለማንሳት ስሞክር እዚህ ጋር ኖ ሚሞሪ ካርድ የሚል ጽሁፍም ያመጣልኛል። እንደገናም ደግሞ ምንም አይነት የፎቶ የማንሳት ሻተር ወይም ደግሞ ሻተሩም የሚሰራ አይደለም ወይም ደግሞ ሻተሩ አይሰራም ማለት ነው። ስለዚህ ምን ጊዜም ፎቶ በምታነሱበት ሰዓት ላይ ይሄንን ሴቲንግ ኦፍ ማድረግ መቻል አለባችሁ ማለት። ካሜራችሁ ላይ ማወቅ አለባችሁ ብዬ የማስበው ነገር እንግዲህ ምንድነው ብዙ ጊዜ ሌላው ካሜራችሁ ላይ ማወቅ አለባችሁ ብዬ የማስበው ነገር ምንድነው ብዙ ጊዜ ፎቶ ስናነሳ በዚህ በቪው ፋይንደሩ ነው እያየን የምናነሳው። አሁን ላይ ደግሞ ሚረርለስ ካሜራዎችም ሊሆን ይችላሉ። እንዲሁም ደግሞ ዲኤስኤልአር ካሜራዎችም ምንድነው ስክሪናችንን በመጠቀም ነው ፎቶ የምናነሳው። ስክሪናችን እንደዚህ ፍሊፕ በማድረግ ምንድነው የምናደርገው የምናነሳውን ፎቶ እዚህ ላይ ላይቭ ሞድ በማድረግ ነው ፎቶ የምናነሳው። አንዳንድ ካሜራዎች ይህንን ሲስተም ሰፖርት አያደርጉም። ሚረርለስ ካሜራዎች ደግሞ በጣም ይሄንን ነገር ነው ሰፖርት የሚያደርጉት። በጣም ለመጠቀምም ኢዚ ናቸው። ይሄኛውም ካሜራ አሁን ለምሳሌ ካኖን 90ዲ ስለሆነ መጠቀም እችላለሁ። ላይቭ አሁን ለምሳሌ ፎቶ ማነሳውን ፎቶ እንደዚህ ላይቭ ሞድ አድርገውና ፎቶ ማንሳት እችላለሁ። እንደምታዩት እንደዚህ ያደረኩ ፎቶ ማንሳት እችላለሁ ማለት ነው። እንደዚህ ላይቭ ሞድ አድርግቼ ፎቶ ማንሳት እችላለሁ ማለት ነው። ይሄኛው በጣም ጥቅሞች አሉትኝ እንዲሁም ደግሞ የራሱም ጉዳቶችም አሉትኝ። እንግዲህ ምንድነው የምናደርገው ይሄንን ሲስተም አሁን ለምሳሌ ለመጠቀም ምንድነው የምናስተካክለው ሴቲንግ አለ። አንዳንድ ካሜራዎች ዲስፕሌይ አያደርጉትም። ስለዚህ ይሄንን ሴቲንግ ለምንድነው እንዴት ጋር የምናገኘው? ይሄንን ፊቸር ለመጠቀም እዚህ ጋር እንደምታዩት እዚህ ጋር ላይቭ ቪው ሹት የሚል አለ።
ይህ ምንድነው አሁን እዚህ ጋር ኢኔብል ነው ያለው። ኢኔብል ስለሆነ ነው ፎቶ ማንሳት የምችለው። ይሄኛው ግን ኢኔብል ላይ ዲሴብል ከሆነ ምንም አይነት አሁን እዚህ ጋር ፎቶ ለማንሳት ይሄኛውን ስነካው ላይቭ አርግቼ ፎቶ ማንሳት አልችልም ማለት። ስለዚህ በላይቭ ሞድ ፎቶ ማንሳት የምትፈልጉ ከሆነ ምን ጊዜም ምን መሆን አለበት ሴቲንጋችሁ እዚህ ጋር ላይቭ ቪው ሹት የሚለው ምን መሆን አለበት ኢኔብል መሆን አለበት ማለት ነው። ሶ አሁን ይሄንን ኢኔብል ካረኩትኝ በኋላ እንደዚህ በምታዩት መንገድ ስክሪን ላይ ዲስፕሌይ ያድርግልኛል። ፎቶ ማንሳት እችላለሁ ማለት ነው። ቀደም እንዳልኳችሁ ሚሞሪውን ምንድነው ስላደረኩትኝ ነው ያለ ምንም ሚሞሪ ካርድ አትስራ ስላልኩትኝ ነው። ለምሳሌ የቀደሙን ሴቲንግ ላስተካክለውና ኦል አድርገውና ከዛ የቀደሙን ሴቲንግ ላይ ለምጣና ኢኔብል እናደርገዋለን ማለት ነው። ይሄ ላይቭ ሞዱን ኢኔብል ካደረግነው በኋላ እዚህ ጋር እንደምታዩት እንደዚህ አድርገን ላይቭ ፎቶ ማንሳት እንችላለን ማለት ነው። እንደምታዩት ፎቶ ማንሳት እንችላለን ላይቭ ላይ ማለት ነው። ይሄን ፊውቸር የምንጠቀሙት ግን ይሄኛው ቀደም ያሳዩዋችሁ ሴቲንግ ምን ጊዜ መሆን አለበት ኢኔብል መሆን መቻል አለበት ማለት ነው። ምን ጊዜም ይሄኛው ኢኔብል መሆን አለበት። ዲሴብል ከሆነ ደግሞ ምንም አይነት ፈንክሽን አያደርግም። እንደምታዩት እየሰራልኝ አይደለም ማለት ነው። ስለዚህ ላይቭ ሞድ ፎቶ ማንሳት ከፈለጋችሁ ምን ጊዜም ይሄንን ኢኔብል ማድረግ መቻል አለባችሁ ማለት ነው። ሌላው ካሜራችሁ ላይ ማወቅ ያለባችሁ ነገር ብዬ የማስበው ነገር እንግዲህ ምንድነው እዚህ ጋር እንደምታዩት ላይቭ ሞድ ካደረግነው በኋላ እዚህ ጋር እንደምታዩት ምን የሚል አለ እዚህ ጋር እንደምታዩት ይታያችኋል ብዬ አስባለሁ። እዚህ ጋር እንደምታዩት እንግዲህ ግራፍ አለ። ይህ ግራፍ እንግዲህ ምን ይባላል ሂስቶግራም ይባላል። ይህ ግራፍ የሚጠቅመን እንግዲህ ምንድነው ቪዥዋል በሆነ መንገድ ስላለነሳነው ፎቶ ወይም ደግሞ ስላለንበት ሁኔታ ያለውን የብርሃን መጠን ሪፕሬዘንት የሚያደርግልን ነው። ይህ እንግዲህ ጥቅሙ ምንድነው ፎቶም ልታነሱ ትችላላችሁ። ያነሳችሁትን ፎቶም እንደዚሁ ግራፍ አድርግቶ ያሳያችኋል ኢንፎ ሚሊዮን ከነካችሁት በኋላ። እንዲሁም ደግሞ ላይቭ ሞድ ፎቶ በምታነሱበት ሰዓት ላይ ይህን ግራፍ እንደዚህ በምታዩት መንገድ ያለውን የብርሃን መጠን ሪፕሬዘንት ቪዥዋል በሆነ መንገድ ሪፕሬዘንት ያደርግላችኋል ማለት ነው። እንግዲህ ምንድነው ይሄ በስተግራ በኩል ሲሆን ምንድነው የሚሆነው አንደር ኤክስፖዠር ወይም ደግሞ በጣም ብርሃን የበዛ ከሆነ ምን ጊዜ ምንድነው የሚሆነው ወደ ቀኝ ይሆናል ማለት ነው። እንደምታዩት በጣም ብርሃን ዳርክ የሆነ ሲመጣ ወደ ግራ ይሆናል። እንደምታዩት አሁን ግራፉ ዳርክ ይሆናል ማለት ነው። ሶ ያነሳችሁት ፎቶ ወደ ግራ ከሆነ ምን አይነት ፎቶ ነው ይባላል ማለት ነው አንደር ኤክስፖዝድ የሆነ ፎቶ ነው ይባላል። እንዲሁም ደግሞ በስተቀኝ በኩል ከሆነ የግራፍ እንደዚህ በምታዩት መንገድ በስተቀኝ ከሆነ ይሄ ፎቶ ምን ሆኗል ይባላል ኦቨር ኤክስፖዝድ ሆነ ይባላል። ወይም ደግሞ በጣም ብርሃን የበዛበት ፎቶ ነው ወይም ደግሞ በጣም ብርሃን የበዛበት ሁኔታ ላይ ነው ያላችሁት ብሎ ለእናንተ ምን ይሰጣችኋል ኢንፎርሜሽን። ልክ እናንተ ይሄንን ነገር ስትመለከቱ ብርሃናችሁን ታስተካክላላችሁ ማለት ነው። መሀል ላይ ሲሆን ደግሞ ምን ይባላል ሚድስቶን ይባላል። ይህም እንግዲህ የሚጠቅመን ምንድነው ሚድስቶን ላይ ሲሆን በጣም ኦቨር ኤክስፖዝድ ያልሆነ በጣም ደግሞ አንደር ኤክስፖዝድ ያልሆነ ፒውር የሆነ ፎቶ ሚድስቶን ላይ ሲሆን ማግኘት ትችላላችሁ ማለት ነው። ይሄ በጣም እንደምትጠቀሙበት እርግጠኛ ነኝ። እንደተጠቀማችሁበት በጣም እርግጠኛ ነኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በዚህ ዩቲዩብ ቻናል እናንተን ይጠቅማችኋል ብዬ የማስባቸውን ስራዎች ይዤላችሁ ቀርባለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።